بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله بقطعوا كفل تغنايتنا بالله فقد فصل لينو في سكتات الصلاة بصلاة وسط يتوسن ياهل زم صد የምንልበት ሰክት ማለት የተወሰነች ነገር ሰዓት ሰከንድ ጸጥ ማለት ሰክታቱ ሶላቲ ሲተቱ ሶላት ውስጥ የተወሰነ ረፍት የምናረግባቸው ቦታዎች ጸጥ የምንልባቸው ስድስት ናቸው። አንደኛ በይነ ተክቢረተል ኢሕራም የመክፈቻውን ተክቢራ አላሁ አክበር ካልንና ወዱዓኡል ኢፍቲታህ የመክፈቻው ዱዓ ያንን ካደረግን በኋላ ሱብሓነከ አላሁመ ወቢሐምዲከ ተባረከ እስሙከ ወተዓላ ጀዱከ ወላ ኢላሃ ገይሩክ اللهم باعد بيني وبين الخطايا كما بعدت بين المشرق والمغرب እኒህን ዱዓዎችን ሌሎችንም ዱዓዎች አላሁ አክበር ካልን በኋላ ማድረግ ጥብቅ ሱና ነው። ስለዚህ በዱዓውና በተክቢራው መካከል አላሁ አክበር ካልን በኋላ ትንፋሽ ወስደን ዱዓውን ማለት ወበይነ ዱዓኢል ኢፍቲታሂ ወተዓውዝ ከዛ በኋላ ደግሞ ዱዓውን ካደረግን በኋላና አዑዙ ቢላሂ ሚነ ሸይጧኒ ረጂም ስንል መሃል ላይ የሆነ ሰክታት ዱዓውን ከጨረስን በኋላ ትንፋሽ ወስደን አዑዙ ቢላሂ ሚነ ሸይጧኒ ረጂም ከዛ ወበይነ አልፋቲሃ ወተዓውዝ በፋቲሃና በተዓውዝ መካከል ያኒ አዑዙ ቢላሂ ሚነ ሸይጧኒ ረጂም ካልን በኋላ أعوذ بالله بسم الله الرحمن الرحيم مالت وبين آخر الفاتحة وأمين ولا الضالين كذا آمين سكتات مالتنا وبين آمين والسورة سورة كقران بحالا آمين بآمين بسورة مكاكل وبين السورة والركوع بركوعنا በሱራው መጀመሪያ መካከል ክፍተት ያው አቀራር ግን ብዙ አይነት አለ። ምሳሌ በአንድ ቀጥሎ መቅራት ይቻላል። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ቢስሚላሂር ረህማኒር ረሂም አልሐምዱ ብሎ ሶስት ነገር በአንዴ መያዝ ይችላል ከመቻሉ ጋር። ነገር ግን በዚህ መልኩ ቢሆን በላጭ ነው ለማለት ያህል ነው። فصل لينو في الأركان التي تلزم فيها الطمأنينة في أركان مأذناتوج يصلاة مأذناتوج التي ياتي تلزم يمتيزي هونج فيها الطمأنينة بوسطا مرقاقاتن طمأنينان يمتيزي هونج يصلاة مأذن أركان التي ياتي أركان يصلاة ما أركان ተልዘሙሁ የምትይዝ የሆነች ፊሃ ጦማዕኒነቱ በውስጡ መረጋጋትን የምትይዘዋ አርባዕቱን አራት ናቸው። እነዚህ የሶላት አርካኖች እርጋታን ይፈልጋሉ፣ ጦማዕኒናን ይፈልጋሉ በዋነኝነት ማለት ነው። እነማን ናቸው? አንደኛ ሩኩዕ ስናደርግ ሩኩዕ አርካኑ ሶላት ነው። እዛ ሩኩዕ ላይ ረጋ ማለት ጦማዕኒና ቀድሩን አይተናል አይደል? ሱብሃንአላህ የሚል ቀድር እንኳን ቢሆን ዚክሩ ሱብሃነ ረቢየል ዐዚም ዋጅብ ነው። ወልኢዕቲዳል ከሩኩዕ ተነስተንም ስንቆም ትንሽ መረጋጋት ያስፈልጋል። ቶሎ ወደ ሱጁድ አይወረድም። ወሱጁድ እንደዚሁም ሱጁድ ስናደርግ እዛው ሱጁድ ላይ ረጋ ማለት አለብን። ወልጁሉሱ በይነ ሰጀደተይኒ በሁለቱ ሱጁዶች መካከል ስንቀመጥ አንድ ሱጁድ ወረድን ከዛ ስንነሳ ቶሎ ወደ ሁለተኛው ሱጁድ ሳይሆን መረጋጋት ያስፈልጋል። الطمأنينة ማለት هي سكون بعد حركة መረጋጋት ነው ከእንቅስቃሴ በኋላ بعد حركة ከመንቀሳቀስ በኋላ ረጋ ማለት ነው። بحيث يستقيم كل عضو محله بحيث متن يستقيم كل عضو كلهم أكال مقوم
መመለሱ መሐለሁ ቦታው ላይ ሁሉም ቦታው ላይ መመለሱ ማለት ነው። ያኔ ሩኩዕ ሲሆን ሁሉም ሩኩዕ የሚያስፈልገው ነገር መሟላት ማለት ነው። ቀጥ ብሎ ውሃ ልኩን ጠብቆ ሩኩዕ ሊወርድ ወደ ታች ሳያዘቀዝቅ ጭንቅላቱን ወደ ላይ ሳያቃና የሚንቀሳቀሰው ልብሱ ረጋ ሲል ማለት ነው። መሐለሁ ቦታው ላይ ማለት ነው። ሁሉም ነገር ወደ ቦታው ሲመለስ ለምን ሩኩዕ ስንወርድ የሚንቀሳቀስ ነገር አለ ሰውነታችን ልብስ ያ ማረጋጋት ነው። ቢቀድሪን ያህል ሱብሓነላህ የሚለው ቀድር ያህል ረጋ ማለት ያስፈልጋል። ሱብሓነ ረቢየል ዐዚም ማለቱ ዋጅብ ነው። ይህን ዚክር ማለት አለበት አንድ ጊዜ ማለቱ ዋጅብ ነው። ፋሱል ለይ ነው። አስባቡ ሱጁድ ሰህዊ የእርሳና ሱጁድ የመውረድ ሰበቦቹ። ሱጁድ ሰህዊ የሚባል ነገር አለ ሶላት ውስጥ ረስተን ወይ የሆነ ነገር ዋጅብን ስለጨመርን ወይም ስለቀነስ ወይም ደግሞ አርካንን ስለጨመር እንዲህ አይነት ነገር በሚፈጸም ሰዓት ሱጁድ ሰህዊ የእርሳና ሱጁድ የምትባላለች ትወረዳለች። ሁለት ሱጁድ ምክንያቶቹ ምንድነው ከተባለ አስባቡ ሱጁድ ሰህዊ አራት ናቸው ሰበቦቹ ሱጁድ ሰህዊ መጨረሻ ላይ ለመውረድ። አልአወል የመጀመሪያው ተርኩ መተው ነው። ባዕዲ ሚን አብዓድ ሶላት ከሶላት ከፊሎች ከፊሉን መተው ነው። አው ባዕዱል ባዕድ ወይም የከፊሉን ከፊል ያ ማለት ዋጅባቱ ሶላትን መተው ነው። አብዓዱ ሶላት የሚባለው ዋጅባቱ ሶላትን ነው። ዋጅባቱ ሶላት የሚባሉት ያው በሱጁድ ላይ ከተክቢረቱል ኢሕራም ውጭ ያሉ ተክቢራዎች፣ ሱጁድ ላይ የሚባለው ዚክር፣ ሩኩዕ ላይ የሚባለው ዚክር፣ እንደዚሁም ደግሞ የመጀመሪያው ተሸሁድ እነዚህ ዋጅባት ናቸው። እነዚህን የተወሰው መሆን አለበት። እነዚህን የተወሰው መጨረሻ ላይ ከማሰላመቱ በፊት ሁለት ሱጁድ ይወርዳል። አሳኒ ሁለተኛው ፊዕሉን ተግባር ነው። ዩብጢሉ የሚያበላሽ የሆነ አምዱሁ አውቆ መስራቱ የሚያበላሽ ወላ ዩብጢሉ ሰህውሁ ረስቶ ከሆነ ደግሞ የማያበላሽ የሆነን ነገር ፈጸመ። ኢዛ ፈዐለሁ የሰራ እንደው ናሲያን ረስቶ ፊዕል ነው ተግባር ነው። ማ ዩብጢሉ የሚያበላሽ የሆነ አምዱሁ አውቆ ቢሰራ የሚያበላሽ የሆነ ለምሳሌ የመጀመሪያውን አተሕያቱ አውቆ መነሳት ሶላት ያበላሻል፣ ጊዜ ይፈጃል ብሎ አንድ ሰው ምን አስቀመጠኝ ቢል ሶላት ይበላሻል። ረስቶ ቢነሳስ ሶላት አይበላሽም። ስለዚህ አውቆ ምን አደረገ ማለት ነው? አተሕያቱን ከመቅራት የመጀመሪያውን አተሕያቱ ተነሳ ይሄ ማለት ነው። ስለዚህ የመጀመሪያውን አተሕያቱ የተነሳ ሰው ሶላት ሱጁደ ሰህዊ ይወርዳል። አሳሊ ሶስተኛው ነቅሉ ሩክኒን ቀውልይ በንግግር የሚተገበር የሆነን የሶላት ማዕዘን መውሰድ ነው። ኢላ ገይሪ መሐሊሂ ወደ ሌላ ቦታ በንግግር የሚተገበር የሶላት ማዕዘን አለ ሩክን ነው። ምሳሌ ሱረቱል ፋቲሓ የመጨረሻው ተሸሁድ ይሄ ሩክን ነው። በምላስ የሚናገር ነው አይደል? እነዚህን ነቅሉ ሩክኒን ቀውልይ በንግግር የሚተገበር የሆነን የሶላት ሩክንን ቦታ መቀየር ኢላ ገይሪ መሐሊሂ ወደ ሌላ ቦታ ለምሳሌ አተሕያቱን ሱረቱል ፋቲሓ የሚቀራበት ቦታ ላይ ቀራ ቁሞ ቁጭ ብሎ ደግሞ ሱረቱል ፋቲሓ ቢቀራ ቦታ ቀያይሯል። ይሄ ሱጁደ ሰህዊ ይወርዳል። አራቢዑ አራተኛው ኢቃኡ ሩክኒ ፊዕልይን ይሄ ደግሞ ቀውልይ ሳይሆን ፊዕልይ ነው። በተግባር የሚሰራን ሩክንን ቦታ መቀየር ማአ ኢሕቲማሊ ዚያዳ ከመጨመር ጋር ለምሳሌ ሩኩዕ ያኒ አራት ረካ ነበረ ሶላት 5 ሰገደ ረስቶ ጨመረ። ወይም ደግሞ ሶላትን 4 ረካ የሚሰገደውን 3 ሰገደ። ከዛ በኋላ ላይ 3 ነው የሰገድከው እኮ ተብሎ ከተነገረው አንዷን ረካ ያመጣና ሱጁደ ሰህዊ ይወርዳል። በእነዚህ አራቱ ምክንያቶች
ሱጁደ ሰህዊ የእርሳና ስጁድ ይወረዳል ማለት ነው። ፈሱል ለይነው ፊ አብዓድ ሶላት የሶላት ከፊሎች ዋጅባቱ ሶላት ብለን እንይዛለን። ያው መዝሃቦች አንዳንድ ነገራቶችን ለየት ያሉ ስሞች የየራሳቸው ይኖራቸው። አሁን የዘመናዊ ኪታቦች ላይ ዋጅባቱ ሶላት ነው የሚባሉት። አብዓዱ ሶላት ሰብዓቱን የሶላት ዋጅባቶች 7 ናቸው። አተሸሁዱል አወል የመጀመሪያው አተህያቱ ይሄ ዋጅብ ነው ወይም አብዓዱ ሶላት ነው። ወቁዑዱሁ መቀመጡ ወሰላቱ ዐለ ነቢይ ሰለላሁ ዐለይሂ ወሰለም ፊህ አላሁመ ሶሊ ዐላ ሙሐመድን ብሎ ነው የሚነሳው ብለናል ባለፈው። አተህያቱ አልሙባረካቱ ሰለዋቱ ጠይባቱ የሚለውን አተህያቱ የቀራ ሰው አላሁም አብዱሁ ወረሱሉሁ ካለ በኋላ አላሁመ ሶሊ ዐላ ሙሐመድን ብሎ ነው ወደ ሶስተኛ የሚነሳው ብለናል። ስለዚህ ይሄ ዋጅብ ነው። ወሰላቱ ዐላ አሊ ፊ ተሸሁዲል አኺር በመጨረሻው አተህያቱ ደግሞ በነቢዩ ዐለይሂ ሰላቱ ወሰላም አህል ቤተሰብ ላይ ሶላዋት ማውረድም እንደዚሁ። ወልቁኑት ቁኑት ዱዓ ማለት ነው። ወቅያመሁ ለሱ መቆም። ወሰላቱ ወሰላሙ ዐላ ነቢይና ሰለላሁ ዐለይሂ ወሰለም ይሄ በአጭሩ ወሰላቱ ወሰላሙ ዐላ ነቢይና ሰለላሁ ዐለይሂ ወሰለም ወሰሕቢሂ አጅመዒን በቂ ነው። አተሕያቱ መቅራትና ሶላዋት ዐለ ነቢይን መቅራት ይሄ ዋጅባቱ ሶላት ነው። ግን የመጨረሻው ተሸሁድ አርካን ነው። ፈሱል ለይነው ፊ ሙብጢላት ሶላት ሶላትን የሚያበላሹ ነገራቶች ቱብጠሉ ሶላት ሶላት ትበላሻለች ቢአርበዐቲ ዐሸረ ኸስላ በ14 ነገራቶች ሶላት ትበላሻለች። እኒህ 14 ነገራቶች ሶላት ውስጥ ከተፈጸመ ሶላት ይበላሻል ማለት ነው። አንደኛ ቢልሐደስ ጦሃራ መነሳት ውዱ መፍታት ሊሆን ይችላል። ጀናባ መሆን ሊሆን ይችላል። ሀይድ ደም መምጣት ሊሆን ይችላል። ሶላት ይበላሻል። ወቢውቁዕ ነጃሳ ነጃሳ ላዩ ላይ መውደቅ የሰገርን እያለ ኢለም ቱልቃ ሓለ ወዳው የማትጣል ከሆነ ሚን ገይሪ ሐምሊን ሳይሸከም ማለት ነው። ነጃሳ ለምሳሌ ልብሱ ላይ ቢያርፍ ያችን ነጃሳ ቶሎ ማንሳት ከቻለ አሪፍ፣ ካልቻለ ግን ሶላት ይበላሻል። ሌላው ደግሞ ነጃሳ ልብስ ለብሶ እየሰገደ ነበረ። ከዛ እየሰገደ እያለ ነጃሳ መሆኑ ትዝ አለው። ሸሚዙ ከሆነ አውልቆ መጣል የሚችል ከሆነ እሺ፣ የማይችል ከሆነስ ሶላቱ ይበላሻል። ወንኪሻፊል ዐውራ ኅፍረተ ገላ መጋለጥ ኢለም ቱስተር ሓለን ወዳው የማትሸፈን ከሆነ ለምሳሌ ሽርጥ አሸርጦ እየሰገደ እያለ ሽርጡ ወደ ታች ቢወድቅበት ኅፍረተ ገላው ተገለጸ፣ ከጉልበት በላይ ያለ አካል ተገለጸ ማለት ነው። ስለዚህ ቶሎ ሰብስቦ ወዳዩ መመለስ ከቻለ እሰየው፣ መመለስ ካልቻለ አይሆንም። እንደዚሁም የሆነ አሸርጦ የሚሰግድ ሰው ሩኩ ሊያደርግ ሲል ቢከፈትበት ቶሎ ጠቅለል አድርጎ መሰተር ከቻለ፣ ንፋስ ደግሞ ምንጭቅ አድርጎ ይዞት ከሄደ የማይችለው ከሆነ ሶላት ይበላሻል። ወንኪሻፊል ዐውራ ኅፍረተ ገላ መሸፈን ኢለም ቱስተር ሓለን ወዳው የማትሸፈን ከሆነ። ወኑጥቁ መናገር ቢሐርፈይኒ በሁለት ሐርፎች አው ሐርፊን ወይም አንድ ሐርፍ ሙፍሒሚን የምትረዳ የሆነች ያኒ ሰዎች መረዷት የሚችሏትን ሁለትም ይሁን አንድ ፊደል ዋም ይሁን በአማርኛ ላም ይሁን በአረበኛ ዓምደን አውቆ ከተናገረ ሶላት ይበላሻል። ወቢልሙፈጢሪ ዓምደን በሚያስፈጥር ነገር አውቆ መተግበርም ሶላት ያበላሻል። ወልአክሊል ከሲሪ ናሲያን ረስቶ ብዙ መብላትም ሶላት ያበላሻል። ብዙ መብላት ረስቶ ቢበላ ቢቀምስ የሆነ ነገር ሶላት አያበላሽም ነበር። ረስቶ ብዙ በላ፣ ይሄ ሶላት ውስጥ እንኳን አይመስልም፣ ሶላት ተበላሽቷል። ወሰላሲ ሐረካቲን ሶስት እንቅስቃሴዎች ሙተዋሊያቲን የተከታተሉ የሆኑ ተከታታይ የሆኑ ወለው ሰህወን አውቆ እንኳን ቢሆን ሶላት ያበላሻል። 3 ደረጃ ሲጀመር ለምን ያስኬዳል?
ሶላት ውስጥ ነው እስከማያስብል ድረስ መንቀሳቀስ ሶላት ያበላሻል። ወልወስበቲል ፋሒሻ መጥፎ የሆነ አጸያፊ የሆነ ዝላይን መዝለል ሶላት እየሰገደ ብድግ ብሎ መዝለል። ወደርበቲል ሙፍሪጣ ድንበር አላፊ የሆነችን ምትን መምታት ሰውን መምታት እየሰገደ ሰውን ወስዶ ድርግም አደረገ የሰገደ ወይ ደግሞ የሆነ ሰው ቃል ያነሳልና ዝም ብሎ በቃ ድንበር አላፊ የሆነ ምትን ቢማታ ሶላት ያበላሻል። ወዚያደቲ ሩክኒን ፊዕሊይ በተግባር የሚሰራ የሆነን የሶላት አርካንን መጨመር አምደን አውቆ ሩኩ ጨመረ፣ አውቆ ስጁድ ጨመረ፣ አውቆ ሶላት ረክዓ ቢጨምር ይሄ ሰው ሶላቱ ተበላሽቷል። አውቆ ከሆነ ካላወቀስ ስጁድ ሰህዊ ነው። ለምሳሌ ዙሁር 4 ረክዓ ነበረ 5 ሰገደ፣ በኋላ 5 እኮ ነው የሰገድከው ከተባለ ስጁድ ሰህዊ ይወርዳል። ወተቀዱም ዐላ ኢማሚሂ ኢማሙን መቅደም ቢሩክነይኒ በሁለት ማዕዘን ፊዕልየይኒ በተግባር የሚተገበሩ የሶላት ማዕዘናቶችን ኢማምን መቅደም ሁለቴ ያሉ አንዴስ ቢሆን ለምሳሌ ፊዕልየይኒ ሲል በተግባር የሚሰሩ የሶላት አለ። ሩኩዕ ከኢማሙ ቀድሞ ሩኩዕ ማድረግ፣ ከኢማሙ ቀድሞ ከሩኩዕ መነሳት፣ ከኢማሙ ቀድሞ ስጁድ መውረድ ሶላት ያበላሻል። ወተኸልፉ ቢሂማ ቢገይሪ ዑዝሪን ያለምንም ምክንያት ከሶላት ኢማሙ ወደ ኋላ ማዘግየት። ይሄ ማለት ምንድን ነው? ከኢማም ተነጥሎ የራሱን ሶላት መስገድ ይቻላል። መቼ? ኢማሙ ሶላት እያስረዘመና እኛ ለምንፈልገው ጉዳይ የማንደርስ ከሆነ ኢማሙን ትተን የሰገርን እያለ ለብቻችን ተነጥለን ሙፋረቃ አድርገን መስገድ እንችላለን። ነገር ግን ያለምንም ዑዝር ከኢማሙ ወደ ኋላ መዘግየት አንዳንዴ እንደ ቄንጥ ይመስላል። ኢማሙ ስጁድ ሲያደርግ ቀስ ብሎ ሩኩ የሚወርዳል። ይሄ ያለምንም ዑዝር አይቻልም። ዑዝር ካለ ይሆናል። ወንየቲ ቀጥዒ ሶላት ሶላትን ለመቁረጥ ንያ ማድረግም እንደዚሁ ሶላት ያበላሻል። ወተዕሊቁ ቀጥዒሃ ሶላትን መቁረጥን ማንጠልጠል ቢሸይኢን በሆነ ነገር ሶላቴን እቆርጣለሁ ብሎ ማንጠልጠል። ለምሳሌ አሰሪዬ ከጠራችኝ ሶላቴን እተዋለሁ፣ እናቴ ከጠራችኝ ሶላቴን እተዋለሁ፣ ጓደኞቼ እንሂድ ካሉኝ ሶላቴን እተዋለሁ ብሎ ካንጠለጠለ ሶላት ይበላሻል። ወተረዱዲ ፊ ቀጥዒሃ አይዋ እዚህ ጋ ይሄንን በቀጣይ የምናይ ይሆናል። ለዛሬ የነበረው ደርስ እዚህ ጋር ያበቃል። ሰላም አለይኩም ወራህመቱላህ